የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው ይችላል። የኢራን አብዮታዊ ዘብ ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንሰጣለን። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተደረሰው የሁለት ሳምንት የተኩስ አቁም ስምምነት ለመካከለኛው ምስራቅ እፎይታን ይሰጣል ተብሎ ነበር። ስምምነቱ በወጣ በ10 ሰዓታት ውስጥ የእስራኤል አየር ኃይል በሊባኖስ ላይ መጠነ ሰፊ ጥቃት ሰንዝሯል። ኤምኤስኤፍ እንዳረጋገጠው ጥቃቱ ከቀኑ 8 ሰዓት ጀምሮ በቤይሩትና በደቡባዊ ሊባኖስ ከተሞች ላይ ያነጣጠረ ሲሆን በመቶዎች የሚቆጠሩ ንጹሃን ዜጎች መገደላቸውንና መቁሰላቸውን ገልጸዋል። ከእስራኤል ጠቅላይ ሚኒስትር ቢሮ የወጡ መረጃዎች እንደሚያመለክቱት እስራኤል ከኢራን ጋር በቀጥታ የምታደርገው የተኩስ አቁም ልውውጥ ለማቆም ብትስማማም በሊባኖስ ያለው የሂዝቦላ እንቅስቃሴ ላይ የምትወስደው እርምጃ ግን እንደማታቆም ገልጻለች። እስራኤል ይህንን ጥቃት የፈጸመችው ሂዝቦላ የተኩስ አቁም ስምምነቱን ተገን በማድረግ ኃይሉን እያደራጀ ነው በሚል ምክንያት እንደሆነ አልጀዚራ ዘግቧል። የኢራን አብዮታዊ ዘብ ባወጣው መግለጫ በጥቃቱ የተገደሉትን ሰዎች ቁጥር 112 መድረሱን ጠቅሶ ድርጊቱን ጭፍጨፋ ሲል ጠርቶታል። የኢራን ጦር ጥቃቱ በአስቸኳይ እንዲቆም አስጠንቅቋል። ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ እርምጃ በቀጠናው እንደሚሰጥ አሳውቋል። የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው እንደሚችል የኢራን አብዮታዊ ዘብ ገልጿል። እስራኤል በሊባኖስ ላይ የምትሰነዝረው ጥቃት ኢራንን በድጋሚ ወደ ጦርነቱ እንድትገባ የሚገፋፋ በመሆኑ ቀጣዮቹ ጥቂት ሰዓታት ቀጠናውን ወደ ሰላም ወይስ ወደ ባሰ ጦርነት እንደሚሄድ የሚለይባቸው እንደሆነ ተንታኞች አመልክተዋል። በሌላ በተያያዘ ዜና ሆርሙዝ ተዘግቷል። የሩሲያ የጸጥታው ምክር ቤት ምክትል ሊቀመንበር እንዲሁም ታስኒም ኒውስ ከ20 እስከ 25% የዓለም ነዳጅ የሚጓዝበት የሆርሙዝ ሰርጥ ተመልሶ መዘጋቱን ገልጸዋል። በተያያዘ ዜና ኢራን በይፋ አሜሪካን አስጠነቀቀች። የእስራኤል የተኩስ አቁም ስምምነት ጥሰቶች ከቀጠሉ በቀጠናው የሚገኙ የአሜሪካ የጦር ቤዞችን ማጥቃት እንቀጥላለን ብላለች። አሜሪካ ከባድ ዋጋ ትከፍላለች ስትል በይፋ አስጠንቅቃለች። ኢራን በአሜሪካና በእስራኤል መካከል የተፈጠረውን ስንጥቅ እንደ ጥሩ አጋጣሚ እየተጠቀመችበት ይመስላል። አሜሪካ ከኢራን ጋር ስትደራደር እስራኤል የድርድሩ አካል አልነበረችም። በዚህ ምክንያት እስራኤል በአሜሪካ ቅር እንደተሰኘች ዘገባዎች ጠቁመዋል። هاي الضربة القوية اللي ورا رفاعي، هاي الضربة القوية. طلعت رفاعي هون، طلعت رفاعي دربور.